አብይና ጌታቸው ረዳ በታረቁበት ዘመን አሬ ይደብራል። በእውነት አይ ስለሚደብር ለራሳችሁ ይደብራል። ይኸውልህ ብትገዳደሉም አብይና ጌታቸው ከተገዳደሉት በላይ አትገዳደሉ። ብትሰዳደቡም አብይና ጌታቸው ረዳ ከተሰዳደቡት በላይ አትሰዳደቡ። እኔ ምንም አልጨምርም አልቀንስም። ላስታውሳችሁ ምን እንደተባባሉ ላስታውሳችሁ። ለማስታወስ እኔ አልጨምርም አልቀንስም። ጠቅላይ ሚኒስትሩ እንዲህ አሉ ፓርላማ ላይ። የተከበረው ምክር ቤት እንደሚያውቀው የኢትዮጵያ ሕዝብ እንደሚያውቀው ይሄ ኃይል ሌባ ነው። ከሌባ ጋር የመደራደርም የመነጋገርም ሐሳቡ የለም። በነገራችን ላይ የተከበረው ምክር ቤት እንደሚያውቀው ይሄ ኃይል ለ27 ዓመት ዘርፏል፣ ቀጥፏል፣ ዋሽቷል። አልበቃው ሀገር ሊያፈርስ ተነስቷል። ይሄን አንታገስም። አንዳንድ ሰዎች ለምን አትታረቁም ይሉናል። እኛ እሺ ብንልስ የኢትዮጵያ ሕዝብ እሺ ይላል ወይ? አይልም። መሮታል አይልም። በቅቶታል አይልም። የተከበረው ምክር ቤትም የኢትዮጵያ ሕዝብም አሸባሪ ብሎ ፈርጆታል። እኛ ዝብኖን ከአሸባሪ ጋር የምንቀበጥበት ሞራሉ የለንም። እኛ ሞራል ያለን ሰዎች አንቀመጥም። መደምሰስ ነው። እሱን እንቀጥላል። አቶ ጌታቸው ረዳ ምን አሉ? አቶ ጌታቸው ረዳ ታጋይ ጌታቸው ረዳ ስለ ፋሽስቱ አብይ አህመድ ምን ይላሉ? እንደምታውቁ አብይ አህመድ ድንክ ነው። የፖለቲካ ድንክ ነው። የሁሉም ነገር ድንክ ነው። በነገራችን ላይ አብይ አህመድ ሀገር የሚመራበት 3 መሰረታዊ ስልቶች አሉ። የመጀመሪያው ማደናገር ነው። አደናጋሪ ነው። ከትምህርት ማስረጃው ጀምሮ ነው ሰከን ብለሽ ጊዜ ወስደሽ የት ነው የተማርከው? ማን ያስተማረው ሲጠይቁ አይጥ እንደዋጠሽ ድመት ቁልጭ ከማለት ሌላ መልስ የለም። በቅርበት ስለማውቀው ነው የምነግርሽ፣ ሌላ ነገር የለውም። አብይ አህመድ በጣም ያደናግራል። ሰው የምታስታውሽ ከሆነ በሰሜን ወሎ ጦርነት ጊዜ ከህወሓት ልዋጋ ነው ብሎ ቤተ መንግስት ለቆ ወጣ። የኢትዮጵያ ሕዝብ እንደምታውቂው ማለቅለቅ ይችልበታል። አለቀለቀ ማለት ችግር የለበትም። እውነት መስሎት ፋክቱ ግን ምንድን ነው? በዛን ሰዓት አብይ አህመድ ወላሂ ያደረሰ የመጣው ፋክቱ እኛን ለመዋጋት ሳይሆን አማራ ምን ያህል እንደወደመ ለማረጋገጥ ነው። ፋክቱ ነው የሚሆነው። እንዴት ተፈለጋቸው አማራ በትክክል በሰታቸው ለማረጋገጥ ነው። ሌላ ስለማውቀው ነው እንግዲህ በላያችን ላይ ሰሞኑን አንድ ዶክመንተሪ ያየው ነበረ። ሰማዩ የኛ ነው ምናምን የሚል ዶክመንተሪ። ሰማዩ የፈጣሪ ነው። የአብይ አህመድ መንግስት አንዱ መገለጫ የኛ ነው ማለት ስለሆነ ብዙ ውስጥ አልገባም። ግን ፈጣሪ ከፈቀደለት ጨረቃው ማታቱን የሱ ጉዳይ አይደለም። የትግራይ ህዝብ አይንካ የኔ ጉዳይ። ሶስተኛው ነገር ካልሽ የአብይ አህመድ መገለጫ ከኔ በላይ አዋቂ የለም። እሱ የመጨረሻ ይጓም ነው ነገራችን ስለማቆም እኔ ብቻ ሌላ ሰው አይሰማም፣ ምክር አይሰማም። ከኛም ጋር አላግባባን ያለው ጉዳይ ነው የሚጀምረው። ለምሳሌ ዋን ስቶሪ አብይ አህመድ ያልሰበሰበው ባለሙያ ያለ ኢትዮጵያ ውስጥ አብይ አህመድ ያልሰበሰበው ሰው አለ? አብይ አህመድ ያልሰበሰበው ቆሻሻ ብቻ ምን ነገር ያው ሰው ነው። 2016 እቅድ አድርጎት ይሆናል መጥረግ ምናምን ስለሚወድ ምን ልፈልግ ነው ሰብስቦ ይሄ ሰውዬ እኔ አቅም አንሶኛል እሺ ነው ምከሩኝ ሐሳብ ስጡ ቢል ቆጥሩ ነበር አይልም። ለታይናል
ሊመክር ነው የጠራቸው አንቺ ኢትዮጵያ ውስጥ አሉ የሚባሉ ስፔሻሊስት ዶክተሮችን ሰብስቦ ስለ ቀዶ ጥገና ያስተምራቸዋል። አይ ችግር የለም። ኢትዮጵያ ውስጥ አሉ የሚባሉ የፊልም ባለሙያዎች እነ ነቃቸው ሹመቴ እነ ቅድስት ሄልማን እነ ሄኖክ አየለን እነ ፍጹም አስፋውን ሰብስቦ ዳይሬክቲንግ ያስተምራቸዋል። ችግር የለም። ሁሉ ስለሚያውቅ አይ የመጨረሻ እኔ በላይ ነው የማሰብ አካሄድ አለበት። የታወቀ ነገር ነው። ሶስተኛው አብይ የመጨረሻ አስመሳይ ነው። ቱ ቢ ኦነስት ግሩሜሪያን እንደሱ አይተውም። ተማቆን አንድ ፊልም አይቻለሁ። በጉም ተደብቄ አይተውም። አንገቴን እሰጣለሁ እንጂ ኢትዮጵያ አይፈርስም ይላል። እርግጠኛ የምነግርሽ እኔ አብይ ለኢትዮጵያ አንገቱን አይደለም የአንገቱን ሀብል አይሰጥም። እኔ በቃ